ለምን ያሰለመኝ ኡስታዝ ለምን ነገ ተመልሶ ክርስትናን አይቀበልም? ኡስታዙ አይደል ነገ ተመልሶ ለምን ቄስ አይሆንም? የተቀበልኩበትን መቀበል እስልምናን በዛ ልክ ነው የተቀበልኩት። እኔ በዚህ መንገድ ነው የምቀጥለው። የተቀበልኩት ያመንኩት አላህን ነው። ልከተል ደግሞ የወሰድኩት የረሱሉን ስራ ነው እንጂ ኡስታዙ አይደን አለ። ኡስታዙ አይደን እንደኔ ወንድም ነው። ግር ያለኝን ነገር ብዥታዬን አጥርቶልኛል፣ አግዞኛል፣ ሰፖርት አድርጎኛል። ይሄ ሰው እንኳን ተመልሶ ክርስትና ቢሆን ጥያቄ ውስጥ አላስገባም። እስልምና ሊሆን አይችልም በጣም። ስለዚህ እኔና እስልምና የምንለያየው ይሄ አፈር ወደ አፈር ሲመለስ ብቻ ነው። በዚህ በጣም እርግጠኛ ሆኜ ነው የምናገረው። ምንድነው ኢንሻአላህ በጣም ምንድነው እንደዚህ አይነት ከልብ የሚጀምሩ ነገሮችን ሰው ማመን አለበት። የአእምሮ ዕውቀት አይደለም። እና አሁን እስልምናን ቁርአን እያነበብኩ ነው። ብዙ ሐዲስ የማንበብ ፍላጎት የለኝም። በአሁን ሰዓት ሐዲስ የማንበብ ፍላጎት የለኝም። ምንድነው ሐዲስን ለማንበብ ፍላጎት የጣሁት ብዙ ጊዜ በአርባ በሚሰጡ ትምህርቶች ቁጥባ ጁምዓ ላይ አንዳንድ ጊዜ ትምህርቶች የሚሰጡት የአንዱ ኡስታዝ አመለካከት ከአንዱ ኡስታዝ ጋር የሰማይና የምድር አይገናኝም። ግራ ያሰኙኝም እኔ which is not basic ምንም ግራ ያሰኙኝም። በደንብ በብዙ መንገድ ያለፈ ኤክስፒሪየንስ ይወስላለኝ። አንዱ ጋር ደግሞ የሚፈቀደውን አንደኛው ደግሞ አይፈቀድም ብሎ ይፈጠፍጥብሃል። እንደዚህ ለአዳዲስ ሰለምቴዎች ከባድ ነው የሚሆነው። እኔ ድሮም